ሁላችንም ለጌታ ተሰናብታችኋለሁ። ስምን ነግሯችኋል። በየነ ነኝ። ግን የኩየራ ተማሪዎች ደግሞ የሚጠሩ ሌላ ስም አለ። ያን ስም የረሱ መስሎኝ ነበረ። ምክንያቱም ከኩየራ ከወጣሁ 30 ዓመት አለፈኝ። ስለዚህ ያ ስም የተረሳ መስሎኝ ነበረ። እዚህ ሲያዩኝ ህዝብን አበዛህ ነው፣ ህዝብን አበዛህ ያው ይሉኛል። ህዝብን አበዛህ በደርግ ጊዜ የተዘመረ መዝሙር ነው። የደርግ ጊዜ በጣም አስቸጋሪ ወቅት ነበረ። ሰይጣን ብልጥ የሆነበት ወቅት ነበር። ብልጥ ልበል ወይስ ብልጥ መሳይ ነው? እግዚአብሔር የለም ማለት እግዚአብሔር የለም ፈጣሪ እንለው ምን እግዚአብሔር ብቻ እኔም የለሁም እንጂ እግዚአብሔርም የለም እኔም የለሁም አለ እና እውነቱ ግን እግዚአብሔርም አለ እሱም አለ። እግዚአብሔር ለዘላለም ይኖራል፣ እሱ ግን ይጠፋል። እና በዚያን ጊዜ መዝሙር ነበረ፣ የድል መዝሙር ነበረ። እነዚያ መዝሙሮች አንዱ እና የድል መዝሙር ነበረ፣ የጸሎትን መዝሙር ነበር። ጸልዩልኝ ከልባችሁ ሁላችሁም። ከድል መዝሙሮች አንዱ ህዝብን አበዛህ ነበር። የጸሎት መዝሙርም ነበር እና ዛሬ የጌታን ቃል እንዳካፍል ስነገረኝ ሁሌ ለመግቢያ የሚጠቀምበት አንድ ታሪክ አለ። ከእኔ ጋር በጣም አድርጎ ቢሄድ አንድ የታወቀ ቫዮሊኒስት ፓጋኒኒ የሚባል ነበረ፣ ጣሊያዊ። ይህ ቫዮሊኒስት አንድ ጊዜ ለሽርሽር ውጭ ወጣና በአንድ ድልድይ ስር አጠገብ ተቀምጦ በግማሽ የታወረ ሽማግሌ ሰውዬ ቫዮሊን እየተጫወተ ጨርቅ ዘርግቶ ገንዘብ ስለምናይ ቫዮሊኑ በጣም አይማርክ። ሰዎች ምንም ሳንቲም አይሰጡም። በዚያ ስፍራ ውሏል ለማኙ ምንም ሳንቲም አልሰበሰበም። ቀረብ አለና እስኪ ቫዮሊንህን ስጠኝ አለ። በግማሽ የታወረው አይነ ስውር ለማኝ ቫዮሊኑን ለባለሙያው ሰጠው። ባለሙያው ተቀብሎ ጥሩ አድርጎ ከቃኘው በኋላ መጫወት ጀመረ። ቫዮሊኑ በባለሙያው እጅ ሲገባ በጣም የሚማርክ ነው። ሰዎች እየመጡ መቆም ጀመሩ። የመጣ ሁሉ ማለፍ አልቻለም፣ ይቆማል። ያም ይመጣል፣ ይቆማል። በአጭር ሰዓት ውስጥ ቦታው በጣም ክራውድድ ሆነ። ሰዎች ጓደኞቻቸው መጥራት ጀመሩ። ፓጋኒኒ እየተጫወተ ነው ኑ ማለት ጀመሩ። ብዙ ህዝብ ተሰበሰበ። በዚያን ጊዜ በመጨረሻ እስኪ ስጦታ የምትሰጡ ብሎ ጠየቀ። ሰዎች ገንዘብ ፔኒዎችን ሳይሆን ቢሮችን እያወጡ መስጠት ጀመሩ። በአጭር ጊዜ ውስጥ በሺዎች የሚቆጠር ገንዘብ ተሰበሰበ። ብዙ ሰዎች በየነ ሰባኪ ነው፣ ጥሩ ሰባኪ ነው ይሉኛል። አይደለሁም። እኔ እውነቱን ልንገራችሁ፣ እኔ ራስን ሳይ እንደዚያ አይነ ስውር ነኝ። ግን ጌታ አንድ ነገር አስተምሮኛል። ቫዮሊንን ለሚቃኝልኝ ለመንፈስ ቅዱስ መስጠት። በሱ እጅ ስገባ ቫዮሊኑ የሚማርክ ነው። እኔ ምናል እንዳንዳንዶቻችሁ በስሜ በስተግራ በኩል
ፊደሎች የሉም። እነዚያ ሁለት ፊደሎች ምንም አይነት ታይትል የሌለኝ ተራ ሰው ነው። ይህንን እኔ ራሴን በደንብ አድርጌ አውቀዋለሁ ማንነት። ነገር ግን እግዚአብሔር ይባረክ እሱ ይቃኝልኛል ማለት ነው። ከዚያም በኋላ እኔ ራሴ ባረካለሁ። የተሰጠኝ ጊዜ ብዙ አይደለም። አጭር የሚሰብኩ እየተመሰገኑ ናቸው። ሌላ ጊዜም እንዲሰብኩ ይጠየቃሉና እንግዲህ በተቻለኝ መጠን አጭር ሰብካለሁ። እንደተባለው ግን በ20 እና 5 ደቂቃ ካላለቀ ቅጣቴ ያው በሚቀጥለው እንደሰብክ አይፈቀድልኝም። እሱ ብቻ ነው የሚሆን ብዬ አስባለሁ። ስለ ጊዜው ጉዳይ ብዙም ሳልጨነቅ ጌታ ልናገር የፈቀደውን እናገራለሁ። ልናገር የተጠየቅኩት ስለ አንድነት ነው፣ ዩኒቲ ኢን ክራይስት። ጊዜ ስለሌለኝ የሚፈልጋቸውን ጥቅሶች እዚህ ጽፌያቸዋለሁ በማስታወሻዬ ላይ። እናንተ ደግሞ በማስታወሻ ጽፋችሁ ልትከታተሉት ትችላላችሁ። በኤፌሶን ምዕራፍ 4 ቁጥር 3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። ይህ ጥቅስ እንደ ማንኛውም ጥቅስ ዲስቶርትድ ሊሆን ሊጣመም ይችላል። በ16ኛው ምዕተ ዓመት መጀመሪያ አካባቢ የጳጳሱ ሐሰተኛ ትምህርት የመረራቸው አንዳንድ ቤተክርስቲያናት ይህንን የሐሰት ትምህርት የጳጳሱን ቀንበር ከጫንቃቸው አራግፈው ሲጥሉ ይህን ታድሰው ለመቃወም ጳጳሱና ደጋፊዎቹ በተደጋጋሚ ስብከታቸው የመንፈስን አንድነት ስለመጠበቅ ነበረ። ለአንድነት ብላችሁ ይህንን ስራ ተከተሉ፣ ለአንድነት ብላችሁ ይህን ትምህርት ደግፉ፣ ለአንድነት ብላችሁ የምትባሉትን ሁሉ እሺ በሉ፣ ለአንድነት ብላችሁ ይባል ነበር። ቤተ ክርስቲያን አንድ ነች፣ መለያየትን ለምታመጡ ወዮላችሁ እያሉ ይህን ጥቅስ እየጠቀሱ የመንፈስን በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ የሚለውን እየጠቀሱ በወቅቱ የነበሩትን ሪፎርመርስ ያስፈራሯቸው ነበር። በክርስቶስ ፈንታ እናቱ ማርያም እየተመለከች ስዕልና ምስል እየተሰገደ የኃጢአት ይቅርታ በገንዘብ እየተቸበቸበ እርኩሰት እየተፈጸመ የመንፈስን አንድነት በሰላም ማሰሪያ እንዲጠብቁ ይመከሩ ነበረ። ይህ ሳይሆን ቀርቶ የአዳጆቹ ትምህርት እንደ ሰደድ እሳት በአጭር ጊዜ ውስጥ አገሩን ሲያዳርሰው ደግሞ የእርግማን ጎርፍ ማዝነብ ጀመሩ፣ ውግዘት ጀመሩ። የሰማይ አምላክ እግዚአብሔር ውግዘቱንና እርግማኑን ወደ በረከት ለወጠውና ትምህርቱ አገሩን ሁሉ ተሰራጨ። በተረገሙ መጠን እየበዙ ሄዱ። የጥቅስ የመንፈስን አንድነት በሰላም ማሰሪያ ጠብቁ ይላል እንጂ የክፋትን አንድነት፣ የሐሰትን አንድነት፣ የጭካንን አንድነት ወይም ሱፐርስቲሽንን ተረተረትን ይህን ጠብቁ አይነት። እንደዚህ አይነቱን አንድነት እንኳንስ ልንጠብቅ የምንችለው መሳሪያ ሁሉ ተጠቅመን ልናፈርሰው ይገባል። አሰባችሁኛል። መፍረስ የሚገባው አንድነት አለ። ተሳስተን ገብተን ከሆነ ደግሞ ከዚያ አይነቱ አንድነት ለመውጣት ምንም ወደ ኋላ ማለት የለብንም። አንድነት ለመስበክ ስን ብለን እውነትን አናጠፋ። እውነት ሳይታጠፍ እውነት ሳይረገጥ የእግዚአብሔር እውነት እንደተጠበቀ ሆኖ እያለ ነው አንድነት አይደለም። አንዳንድ አንድነት የአንበጣዎቹ አንድነት አይነት ነው። አንበጣዎች ግሩም አንድነት አላቸው። አንድ ላይ ነው የሚበሩት፣
ግን አንድነታቸው የአንበጣዎቹ አንድነት ለመገንባት ሳይሆን ለምንድን ነው? ለማፍረስ ነው። የአንበጣዎቹ አንድነት ለማጥገብ ሳይሆን ለማስራብ ነው። የአንበጣዎቹ አንድነት ለመትከል ሳይሆን ለምንድን ነው? ለመንቀል ነው። አንድነትን ጠብቁ። እንዲህ አይነቱ አንድነት ይቅርብን። የማይሆን አንድነት እንድንጠብቅ የተነገረን አንድነት የመንፈስ አንድነት። ይህ ካልኩ በኋላ ሊጠበቅ ስለሚገባው አንድነት ደግሞ መናገር እፈልጋለሁ። ሐዋርያው ጳውሎስ የመንፈስን አንድነት ጠብቁ ስል መጠበቅ ያለበት አንድነት አለ። የሌለህን ነገር መጠበቅ አትችልም። አስቀድሞ የተመሰረተ እስታብሊሽድ የሆነ አንድነት አለ ማለት ነው። ያ አንድነት የመንፈስ አንድነት። ያ አንድነት አሁን ያለን በድምፅ ብልጫ የምንወስነው አንድነት አይደለም። እስኪ በአንድነት የምታምኑ ስንቶች ናችሁ? አንድ እንሁን ወይስ አንድ አንሁን ብለን በድምፅ የምንወስነው አንድነት አይደለም። ያ አንድነት የመንፈስ አንድነት። ያ አንድነት በመንፈስ ቅዱስ አማካይነት የሚመጣ አንድነት ነው። ያ አንድነት በክርስቶስ ኢየሱስ እንደገና ስንወለድ የምናገኘው አንድነት ነው። እኔ ካናዳ ኤድመንተን ነው የምኖረው። ኤድመንተን ያለን ወይም ቶሮንቶ፣ ዲሲ፣ ሲያትል፣ ካሊፎርኒያ፣ አውሮፓ፣ አውስትራሊያ ያሉ ሁላችንም በአንድ መንፈስ የተጠመቅን። አንድ መንፈስ አለ። አንድ የሚያደርገን ያ የተጠመቅንበት በሁላችንም ላይ ያለው ምን መንፈስ። ይህ የመንፈስ አንድነት የሚገለጠው በፍቅር። ባልና ሚስት በአካል ተራርቀው ሊኖሩ ይችላሉ፣ ግን በመንፈስ አንድ ናቸው። ልባቸው አንድ። ይህኛ የመንፈስ አንድነት ያለን ሰዎች የመንፈስ አንድነት ያለን ሰዎች እኛ በሺህ ማይል ተራርቀን እንኳን ብንኖር በውስጣችን የመንፈስ አንድነት ይሰማል። እኔ ዲሲ ወይም ሲያትል ካላችሁ ሰዎች ጋር በአካል ተገኝቼ አምልኬ አላውቅም። እውነት ልንገራችሁ፣ በውስጤ ግን የመንፈስ አንድነት ይሰማል። በተለይ ኮንፈረንስ ድምፃችሁን ስሰማ አንዳንዶቻችሁን በጣም ደስ ይላል። ምክንያቱም አንድ አይነት እምነት አለን፣ አንድ መንፈስ አለ። ውሃ ከኢትዮጵያ አምጥታችሁ ከአውስትራሊያ አምጥታችሁ ወይም ከአውሮፓ ከየት ማምጡና ውሃ አንድ ላይ ስታቀላቅሉ ወዲያውኑ ይቀላቀልና አንድ አይነት ይሆናል። ግን ዘይትና ውሃ ብታቀላቅሉ አንድ አይሆንም። ይሆናል ወይም ቤንዚንና አንድ አይሆንም። ምክንያቱም አንድ አይነት ኤሌመንት አይደል ያላቸው። እኛ አንድ አይነት ኤሌመንት አለን፣ አንድ አይነት ውሃ አለን ማለት ነው። አንድ አይነት ኤሌመንት አለ። ከአንድ ንጥረ ነገር እንደተሰራ ወዲያውኑ አንድ እንሆናለን። ከእናንተ ጋር ማምለክ ደስታ ነው የሚሰጠው። ቶሮንቶ በመጣሁ ጊዜ ብቻ ነኝ ያለው። አንድ ቀን ሰንበት ምርተታለና ምን አለ እንደው እገሌ እንኳን ኑሮ በጨቀጨቀኝ አልኩ። ኢትዮጵያ ውስጥ በጣም የሚጨቀጭቀኝን ሰው ስሙን ብጠራ ሰዎች ያውቁታል። መስራት አልፈልግም። ምን አለ እሱ እንኳን አጠገበ ኑሮ በጨቀጨቀኝ አልኩ። ምክንያቱም አንድ አይነት እምነት አለ። እኛ በጌታችን በኢየሱስ ሞትና ትንሣኤ አንድ ይሆን አንድ መንፈስ የተቀበልን አንድ እምነት ያለን የሁላችንም ሀገር ወደ ሆነችው አዲሱ ኢየሩሳሌም አብረን የምንጓዝ ከዚህ እንግድነት ምድር ባሻገር ለዘላለም አብረን የምንኖር ነን። አንድ ያደረጋን ደግሞ እሱ አንዱ እያጨበጨበ ሌላው ያለ ጭብጨባ ሊዘምር ይችላል። አንዱ ጮክ ብሎ ሌላው ረጋ ብሎ ሊሰብክ ይችላል። በአለባበስ በአመጋገብ ልንለያይ እንችላለን። ዩኒቲ ማለት ዩኒፎርሚቲ ማለት አይደለም።
የተፈጥሮ ማንነታችን እንዳለ ሆነ እኔ እንደሆንኩኝ ማለት እናንተም እናንተ እንደሆናችሁ ምን ሆነን እኮ ቀልጠን አንድ አንሆንም አለም እንደዛ እንድንሆን አይደለም አንድነት ሲባል ቀልጠን አንድ ሆነን ተዋሃድ ማለት አለ እኔ እንደሆንኩኝ አንዱ ችኩል ነው አንዱ ረጋ ያለ ነው አንዱ ፈጣን ነው እንዳለን ሆነ የኛ አንድነት ማክዶናልድ ሬስቶራንት ያለው አይነት አይደለም እዚህ ብትሄዱ ሬስቶራንቱን ቶሮንቶ ብትሄዱ አንድ አይነት ናቸው አለ እንደዛ አይነት አንድነት አይደለም የተለያየ ተፈጥሮ ያለን ፐርሰናል ኦፒኒየን ያለን ሰዎች ግን አንድ በሚያደርጉን መሰረታዊ ነገሮቻችን አንድ ልንሆን እንችላለን አንድ ቲም ነን አንድ ቡድን ሁለተኛ ቡድን በመካከላችን የለም ኳሷን ወደ አንድ አቅጣጫ ነው የምንለጋት ሁላችንም አስባችሁኛል ሁላችን በክርስቶስ ኢየሱስ ያመን አንድ መንፈስ የተቀበል በሁለቱ ውጊያ መካከል በክፉና በደጉ መካከል ባለው ውጊያ መካከል ባለው ውጊያ እኛ ባንዱ ጎን የተሰለፍ ኳሷን ወደ አንድ አቅጣጫ የምንመታ የአንድ ቡድን የአንድ ቲም ሜምበርስ ነን በዚህ ቲም ውስጥ እግዚአብሔር ይመስገን የተማሩ ሰዎች አሉ ዶክተሮች አሉ PhD ያላቸው በዚህ ቲም መካከል ያልተማሩም ብዙ በትምህርታቸው ያልገፉ ሰዎችም አሉ በዚህ ቲም መካከል ጠቦቶች አሉ ያደጉ በጎች አሉ ሰባኪዎች አሉ ዘማሪዎች አሉ ሁላችንም ተባብረን ዋናውን መሪያችንን የቲማችንን አንበል ኢየሱስን እየተከተል እጅ ለእጅ ተያይዘን ጉዟችንን የምንቀጥል ሰዎች ነን እግዚአብሔር ይመስገን በአንድነት በመጸለይ የምስጋናን መዝሙር ወደ ሁላችን ፈጣሪና አዳኝ በማታረግ አብሮ በመስራት በክርስቶስ አንድ መሆናችንን ለዓለም መግለጽ ማሳየት አለብን አንድነት ባል አስፈላጊ ሆኖ ሲገኝ ወንድማችንን ወይም እህታችንን ከመገሰጽ ወደ ኋላ ማለት የለብን ለአንድነት ብለን አይ አንድነት ስለዚህ እኔ ያለጋ ልገስጽ ማለት አልችልም ልጆችን ሁሉንም እኩል ወዳቸዋለሁ ግን ወንዱ ልጅ ጎረምሳው ትንሿን እህቱን ሲቆረቁማት አይኔ እኮ ፍቅር ነኝ እኔ ሁሉንም ወዳቸዋለሁ ይቆርቁማት ይደለም ማለት አልችልም ማቆም አለብኝ ያለም ያንን ሰንስ ማቆም አለብኝ በሚችለው መንገድ ማቆም ስታብት ማለት አለብኝ መገሰጽ እንችላለን ያ አንድነት እንዳንገስጽ አደረገን አለ ወንድማችን ስለሆነ እናርማለን ለመሆኑ አንድነትን የሚያጠፉ ነገሮች ምንድን ናቸው ብዙ ነገሮች አሉ እነዚያ አንድነት የሚያጠፉ ነገሮችን ልስቱ ረጅም ስለሆነ አሁን መጥቀስ አልችልም ሁሉን ለመዘርዘር ጊዜውም አይበቃኝም አንዱን ግን ጥቂቶቹን ለመጥቀስ አንድነትን ከሚያጠፉ ነገሮች አንዱ ትዕቢት ነው ትዕቢት ባለበት ስፍራ አንድነትን አንጠብቅ አንድነት አይኖርም ትዕቢት የመከፋፈል አባት ነው የዲስዩኒቲ አባት ነው ትዕቢት በሉሲፈር አእምሮ የተጸነሰው ትዕቢት በሰማይ መላእክት ዘንድ እንኳን ምን አመጣ መከፋፈልን አመጣ አይደል ስለዚህ ከመላእክት ስሶቹ ከሱ ጋር ተጣሉ በሰማይ እንኳን ውጊያ የተጀመረው በምን ምክንያት ነው በትዕቢት ምክንያት ነው እኔ እንደዚህ ነኝ ከዚህ ዘር ነኝ በትምህርት ይሁን በተፈጥሮ እውቀት ከሌላ ሁሉ በልጣለሁ እኔ ከሌለው ሁሉም ነገር ይቆማል እኔ ከሌለው ሁሉም ነገር ጸጥ ይላል ማለት እንጀምር የእግዚአብሔር መንፈስ እዛ አይኖርም ምንድን ነኝ እኔ ከሌለው ይቆማል ምንድን ነኝ እኔ ትንሽ ያቅሜን ያህል ላበረክት ይችላል ነው ለእግዚአብሔር ስራና ለቤተ ክርስቲያን ነው ግን
እኔ ከሌለው ስራው ይቆማል ማለት ማንም ባንነው እግዚአብሔር የሚሰሩት ሌሎች ሊያስመሰል ይችላል። ሐዋርያው ጳውሎስ በሞተ ጊዜ እንኳን ስራው አልቆመም። የቤተ ክርስቲያናችን ካህናት በሞቱ ጊዜ ሁሉ ስራው አልቆመም። እኔ ስጥለው ሌላ ያነሳል እግዚአብሔር፣ ስራውን የሚያነሱትን ያስነሳል እግዚአብሔር። እግዚአብሔር ይባረክ። ሌላው ትምክህት ነው። የትዕቢት ወንድም ትምክህት ባለበት አንድነት አይኖርም። የሆነውን ሁሉ የሆነው ከእሱ የተነሳ ነው። እግዚአብሔር ይመስገን። ተሳክቶልን ከሆነ የስኬታችን መሰረት እሱ። ሐዋርያው ጳውሎስ ያልተቀበልከው ምን አለ ይላል። እስኪ ንገሩኝ፣ ያልተቀበልከው ምን አለ? ሁሉም ነገር የተቀበልከው ነው አይደለም? ተምረህ ከሆነ እሱ ነው የሰጠህ። አእምሮ የሰጠህ እሱ ነው። ጤና የሰጠህ እሱ ነው። ክብር ለእሱ ይሁን። ቆንጆ ከሆንክ በመልክ አንዳንዶቻችን እኔ አፍንጫ ቀጥ ያለ ነው፣ የዛኛው ደግሞ ደፍጠጥ ያለ ነው እንላለን። አፍንጫዬን እኔ አልፈጠርኩትም። እግዚአብሔር ይመስገን አፍንጫዬ። ያልተቀበልከው ምን አለ? ያንተን አፍንጫ ቀጥ አድርጎ የፈጠረ ማን ነው? እሱ ነው። የኔንም አፍንጫ የፈጠረ ማን ነው? እሱ ነው። ረዥሙን የፈጠረም አጭሩን የፈጠረም ሁሉም ግፍት ስጦታ ነው ማለት ነው። የተቀበልክ ከሆነ ምን ያስመጣል? የኔ ዘር ይሄ ነው፣ የዛ ዘር ይሄ ነው። እኔ ከኔ ዘር የተወለድኩት እኮ በምርጫዬ አይደለም። በመሰረቱ ትንሽና ትልቅ ዘር የለም። አለ ደግሞ እኔ ከዛ ዘር የተወለድኩት አንተም ከዛ ዘር የተወለድከው በአንተ ምርጫ አይደለም። እሱ ነው እዛ እንዲወለድ ያደረገኝ። እግዚአብሔር ይባረክ። አሁን የሆነውን ሁሉ የሆነው ከእሱ የተነሳ ምን የሚያኮራን ነገር አለ? ሰባኪ የሆነ ሰዎች ስብከትን አሜን ካሉ ክብር ለእሱ ይሆን። ዘማሪ ሆነ ሰዎች ለመዝሙር አሜን ካሉ መዝሙሩ ገፍት ነው። ክብር ለማን ይሁን? ለእሱ ይሁን። ምን የሚያስመካ ነገር አለ? ምን አለ ወገኖች? እኛማ ኃጢአት በታች ተሸጥን። ሞት የሚገባን የተፈረደብን ሞታችንን እሱ ሙቶ በጸጋው የዳን ኃጢአተኞች ነን። ክብር ለኢየሱስ ይሁን። ሚሊዮን ጊዜ ስሙ ይባረክ። ሁለቱም ብቻ ጠቀስኩኝ። ቁጣ ለአንድነታችን ጸር። ቆላስይስ ምዕራፍ 3 ቁጥር 8 አሁን ግን እናንተ ደግሞ ቁጣንና ንዴትን ክፋትንም ካፋችሁ ስድብን የሚያሳፍርንም ንግግር አስወግዱ። አሁን ግን እናንተ ደግሞ ቁጣንና ንዴትን ክፋትን ካፋችሁ ስድብን የሚያሳፍርንም ንግግር አስወግዱ። በዚያው ምዕራፍ 3 ቁጥር 12 ላይ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትንም ልበሱ። እርስ በርሳችሁም ትዕግስትን አድርጉ። አንድነት የሚሰበር ነገር ነው። ስለዚህ እኮ ነው ይህንን አንድነት ለመጠበቅ ትጉ የተባለው። የሚሰበር ነገር ነው። በሰላም ማተሪያ የመንፈስን አንድነት ለመጠበቅ ትጉ የተባለው የሚሰበር ነገር ነው። አንድ እንኳን የኛ የባልና የሚስት አንድነትም የሚሰበር ነገር ነው። ሲሰበር እናያለን። ተሰባሪ ዕቃ ሁሉም ሰው ሊጠነቀቅለት ይገባል። አንዱ እየተጠነቀቀ ሌላው ካልተጠነቀቀ ተሰባሪ ዕቃ ምን ይሆናል? ይሰበራል።
አንድ ወገን ብቻ አይደለም ለተሰባሪ ዕቃ መጠንቀቅ ያለበት፣ በሙሉ ሁሉም ያንን ዕቃ የሚጠቀም ሁሉ ነው መጠንቀቅ ያለበት። ይህን ከተናገርኩ አንድነታችን ይበላሻል። ይህን ከጻፍኩ አንድነታችን ይበላሻል፣ ሊሰበር ይችላል። ይህን ከጻፍኩ መከፋፈል ላመጣ እችላለሁ። ይህን ከተናገርኩ መከፋፈል ላመጣ እችላለሁ እያልን ልንናገር ልንጽፍ ይገባል። ስለ አንድነት ትናንት ተነግሯል። አንዳንዶቹ ተነካክቷል። መናገር የሚፈልጋቸው ነገሮች በዮሐንስ ወንጌል 17:11 ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። አንድ እንዲሆኑ የተወደዳችሁ ወገኖች፣ አንዳንድ ጊዜ ራሳችንን ጭምር መጠራጠር አለብን። አንዳንድ ራሳችንን መጠራጠር አለብን። ሁልጊዜ አንድነትን የሚያበላሽ ሌላ ሰው ብቻ ይመስለናል። በወንድማችንና በእኛ መካከል ችግር ሲፈጠር ሁልጊዜ 100% አጥፊው ሌላ መስሎ ይሰማናል። ራሳችንን እንጠርጥር ማለት እኔስ ያበረከትኩት ነገር ይኖር ይሆን? በነገር ጊዜ ወስደን ጸጥ ባለ ቦታ ሆነን ለአንድነታችን በመበላሸት እኛ ያደረግነው ነገር ካለ ራሳችንን መፈተሽ ይኖራል። የሰላም ማሰሪያ በሰላም ማሰሪያ ነው። በዚህ መሰረት አንድነት እንዳይጠፋ የምናዝርበት ማሰሪያው ሰላም ነው ማለት። በእኛ መካከል ብዙ ሰላም ሊታይ ይገባል። ብዙ ሰላም፣ ብዙ ምክንያቶች አሉ። የእኛ አንድነት ሁለት የተለያዩ አገሮች የፈጠሩት አይነት ስምምነት አላይንስ አይደለም። እኛ ያን ሀገር ዜጋዎች ፈለው ሲቲዝንስ ነን። አንድ ዜጋ ነው። አንድ ዜጋ ስለሆን ሌሎችን እንደ ባዕድ ልናስተናግድ አይገባም። አንድ ዜጋ ስላችሁ ስለ ኢትዮጵያዊነታችን አይደለም የማወራው፣ ስለ ሰማይ ዜግነታችን ነው የማወራው። አንድ ዜጎች ሊጣሉ ይችላሉ። እኛ ግን ከዚያም በላይ ነን። እኛ ወዳጆች ነን። እርስ በርስ መተሳሰር አለብን። የለም ከዚያም በላይ ነን። እኛ ወንድማማች ነን። ወንድማማችን ሊጣሉ ይችላሉ። የለም እኛ ከዚያ በላይ ነን። አንድ አካል ነን። የእግዚአብሔር ቃል ይላል አይደል? ዜጋ ነን። ዜጎች ደግሞ ሊጣሉ ይችላሉ። ወዳጆች ነን። ወዳጅ ብቻ አይደለንም፣ አንድ ቤተሰብ ነን። ወንድማማችና እህትማማች ነን። ሌሎች ሰዎች ወንድም በየነ ስርን ብዙም አይደንቀኝም፣ እንደው ለማለት ያህል ብቻ ነው፣ በትህትና ነው። ግን እናንተ ወንድም በየነ ስትሉኝ እውነታችሁን ነው አይደለም? እውነታችሁ ነው፣ እውነታችሁን አይደለም? እስኪ እናንተ ናችሁ ልባችሁን የምታውቁት። ወንድም የገለ ይሄ የገለ ስትሉ እውነታችሁን መሆን አለበት። አለም እኔ አሁን በወንድሞቼ መካከል እንዳለው ነው የሚሰማኝ። እውነታችንን መሆን አለበት። እኛ በክርስቶስ ኢየሱስ አንድ የሆን ወንድማማች ነን። ከዚያም በላይ አንድ አካል፣ የዚህ አካል ራስ ክርስቶስ ነው። አንደኛ ቆሮንቶስ 12:13 አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያ ብንሆን፣ ጨዋም ብንሆን ሁላችንም አንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችንም አንዱ መንፈስ ጠጥተናል ይላል። ስለዚህ ወገኖቼ የአንድ አገር ዜጋ መሆናችን፣ ወዳጆች መሆናችን፣ ወንድማማቾች መሆናችን፣ አንድ አካል መሆናችን፣ እነዚህ ሁሉ ነገሮቻችን አንድ ያደርጉናል።
አንድ የሁላችንም አባት አለ። አቆማለሁ ከጥቂት ደቂቃዎች በኋላ። አንድ የሁላችንም የጋራ ፈጣሪ አለን። ወንድማችን መብራቱ ባለፈው ያነበበው ጥቅስ እኔ አነበው ያሰብኩትን ነው። የሐዋርያት ሥራ ምዕራፍ 17 ቁጥር 26 በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከስንት ከአንድ ደም ፈጠረ፣ ከአንድ ወገን ፈጠረ ይላል ሌላኛው መጽሐፍ። ሁላችንም አንድ ፈጣሪ አለን፣ የጋራ ፈጣሪ። የኔም ፈጣሪ፣ የእናንተም ፈጣሪ፣ የአማራውን ፈጣሪ፣ የኦሮሞውን ፈጣሪ፣ የወላይታውም የከምባታውን ፈጣሪ፣ የጀመይካውን ፈጣሪ አንድ ነው። አንድ ፈጣሪ አለ። ይሄ አንድ ያደርገናል አለ። አንድ ፈጣሪ። እንደገና ደግሞ እኔ ፈጣሪ የምለው እሱን ነው፣ እናንተ ፈጣሪ የምትሉት እሱን ነው። ያ አንድ ያደርገናል። ከዛ አልፎ የሁላችንም አዳኝ አንድ ነው። እኔም አዳኝ የምለው ነው፣ እናንተ አዳኝ የምትሉት አለ። ኦሮሞ ሌላ ዳኝ የለውም። አማራ ሌላ ዳኝ የለውም። ሲዳማ ሌላ ዳኝ የለውም። የሁላችንም አዳኝ ርድመን አንድ ነው። አለም እንደ በኤፌሶን 2:14 ስታነቡ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታችን አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውም አንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን የምስራች ብሎ ሰበከ ይላል። የሁላችንም ፈጣሪ አንድ ነው። የሁላችንም አዳኝ አንድ። ሌላው ሁላችንም አንድ አይነት ሄሪቴጅ አለ። አንድ አይነት ቅርስ ልበለው ውርስ አለ። ልክ ነኝ? አንድ የወረስነው ነገር አለ። ስጦታ አለ። የክርስቶስ አካል ክፍል ለአገልግሎት ስጦታ የተሰጠን። አንዳንዶች ብዙ ስጦታ፣ ሌሎች ትንሽ ስጦታ ሊኖራቸው እንችላለን። ግን የሁላችንም ስጦታ የከበረ ነው። አንደኛ ቆሮንቶስ 12 ከ4 እስከ 11 ያለውን እንድታነቡ እፈልጋለሁ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ሁሉን የሚያደርግ ከእግዚአብሔር ግን ሁሉን የሚያደርግ እግዚአብሔር ግን አንድ ነው። አንድ አይነት ሄሪቴጅ አለ። ሌላው አንድ አይነት ሚሽን አለ አይደለም? አንድ አይነት ሚሽን አለ። አንድ አይነት ተልእኮ አለ። እግዚአብሔርን ፍሩት፣ ምስጋናም ስጡት፣ የሚፈርድባት ጊዜ መጣለችና። ሰማይን ምድርን ባህሩን የብዙን ለፈጠረ ለሱ ምን አድርጉ? ይሄ አይደለም የኛ ሚሽን? የኔስ ሚሽን እሱ አይደል? የእናንተም ሚሽን እሱ አይደል? ማይነር ነገሮችን ትናንሽ ነገሮችን እየለቃቀምን መከፋፈል አለብን? ትልቁ ሚሽናችን አንድ እኮ ነው። አንድ አይነት ሚሽን ያለን ሰዎች፣ አንድ አይነት ተልእኮ ያለን ሰዎች ነን። ደቀ መዛሙርቱን አንድ ያደረጋቸው ለዓለም ሁሉ እንዲሰብኩ የተሰጣቸው ታላቅ የወንጌል አደራ ነው። ይህን የወንጌል መልእክት ይዞ ለመውጣት ስሉ የራሳቸውን ክብር፣ ራስ ወዳድነት፣ ትዕቢት እርግፍ አድርገውታል። ወገኖቼ ለሚሽናችን ስንል፣ ለትልቁ ሚሽናችን ስንል አንድ እንሆን። ለወንጌል ስንል አንድ እንሆን ወገኖቼ። ለወንጌል ስንል ከዛም ይበልጥ ነገር አለ? ለወንጌል ስንል፣ ለሚሽናችን፣ ለተልኳችን ስንል አንድ ነው። አንድ አይነት መልእክት አለ። አንድ አይነት ሚሽን አለ። አንድ አይነት ተልእኮ አለ እና እነዚህ ምክንያቶች ለአንድነታችን ምክንያት። ስለዚህ አንድነታችንን የሚያጠናክረውን ማንኛውንም መልካም ተግባር እንኮትኩት፣ ካልቲቬት እናድርገው። አንድነትን የሚያጠናክር ነገር እየመረጥ ምናደርግ እንኮትኩት። ጥልን ከመዝራት ይልቅ
እንዲህ ተባለ እንዲሆነ ከማለት ይልቅ ፖዚቲቭ የሆነ አንድነትን የሚገነባ ነገር እየመረጥ ያንን ተግባር እንቆጥሩት። የታመመ ካለ በጋራም ይሁን በግል እንጸልይለት። የሚያለቅሱ ካሉ አብረናቸው እናልቅስ። ብቸኛ የሆነ ካለ ፍቅራችንን እንግለጽለት። የፈራጅነትን መንፈስ ከኛ እናስወግድ። እኛ ፈራጆች አይደለንም፣ አስታራቂዎች። እኛ በእናንተም ሁለተኛ ቆሮንቶስ 5:20-21 ተጣለቁ በእናንተም የማስታረቅን አገልግሎት ሰጥተን ነው። እኔ ጌታ አስታራቂ አድርጎ ነው ያስቀመጠኝ። እግዚአብሔር ይባረክ። እናንተም የእኛ ስራ ምን ማድረግ ነው? ሰውንና እግዚአብሔርን ምን ማድረግ? ማስታረቅ። አስታራቂዎች ነን እኛ ፈራጆች አይደለም። የፈራጅነትን መንፈስ ከኛ እናስወግድ። ጌታ የሰጠን የአስታራቂነትን መንፈስ ነው። ስለዚህ ወገኖቼ አሁን ወደ መደምደሚያ እመጣለሁ። ሰዓትንም አልፌ ከሆነ መሪው ይቅር እንዳለኝ ተስፋ አደርጋለሁ። ራሳችንን እንመርምር። ዛሬ የኔ የግል የሆነ ሀሳብ በቤተሰብ ይሁን በቤተ ክርስቲያን ልዩነትን መከፋፈልን ያመጣበት ጊዜ ይኖር ይሆን? የኔ ፐርሰናል ኦፒኒየን ይህንን የኔን ኦፒኒየን አልለቅም ብዬ ችግር ፈጥሬ ይሆን? ይህንን መከፋፈል ወይም ጭቅጭቅ ለመቀነስ እኔ ምን እያደረኩ ነው? በወንድሜ ላይ በአንድ ቤተክርስቲያን አባል ላይ በማንም ቢሆን ጥላቻ እየተሰማኝ ይሆን? ይህንን በእኔና በወንድሜ ላይ መካከል የተፈጠረውን ችግር ለመፍጠር እኔ ምን እያደረኩ ነው? ሌላው ሰው ያለ ምንም ምክንያት ጎድቶኝ ከሆነ ከዚያ ከጎዳኝ ሰው ጋር አንድነትን ለመፍጠር አቅቶኝ እየታገልኩ ይሆን? ዛሬ በዚህ ሰዓት የይቅርታ መንፈስ ውስጣችን እንድፈስ ፈልጋለሁ። ወገኖች ይበቃናል። እየተናቆርን የኖርንበት ጊዜ የትም አያደርሰን። ለተልኳችን ስንል ለወንጌል ስንል አንድ ነው። እኔና ልጄ አንድ መዝሙር እንዘምርላቸዋለን። በዚያ መካከል እናንተም ልባችሁን እየመረመራችሁ ቆዩ። እንደዘምር የምትፈልገው መዝሙር ከነ የምትፈልገው ምንድን ነው? እናንተም በእኛ ጋር በልባችሁ ከነ የምትፈልገው ምንድን ነው እንድትሉ ፈልጋለሁ። ወገኖች ከነ የምትፈልገው ምንድን ነው? ምን እናደርግ ነው የምትፈልገው? አንዱን ነግሮናል። ለአንድነት የምትፈልገው ምንድን ነው ብላችሁ ካላደረጋችሁ ምንድን ነው በእውነቱ? የተራበ ሰው አይታችሁ ምን ትፈልጋለህ? ዳቦ ባትሰጡት ባትጠይቁት አይሻልም? አንድ መዝሙር አለ፣ ስራ አለ ወይ ጌታ የሚል። ስራ አለ ወይ ጌታ ብትሉት መልሱ ምንድን ነው? አሁን አለ። ግን ላትሰሩ ለምን ትጠይቁታላችሁ? ከኔ የምትፈልገው ምንድን ነው ብላችሁ ለምን ትጠይቁታላችሁ? ለምን ትጠይቋለን? አናደርግ ጌታ ሆይ ከኔ የምትፈልገው ምንድን ነው? በዚያ መዝሙር ውስጥ ከኔ የምትፈልገው ምንድን ነው ብቻ ሳይሆን ከኔ የማትፈልገው ምንድን ነው የሚልም አለው። ነይ ሲሆን አንቺን እየጠበቅኩ ነው። ከኔ የማትፈልገውስ ምንድን ነው? ከኔ የማትፈልገውን አስወጥተዋለሁ። ከኔ የምትፈልገውን ደግሞ ንገረኝና አደርገዋለሁ። እና ከኔ የምትፈልገው ምንድን ነው?
ሕይወቴን ላንተ ሰጥቻለሁ ሁለንተናዬን አስረክባለሁ ለእኔ የሆነው ያንተ ነው ብዬ ያኔ ቃል ገብቻለሁ ዛሬስ ሌላ ምን ትፈልጋለህ ሁሉንም ሳልሳሳ እንድሰጥህ ከኔ የምትፈልገው ምንድን ነው ከኔ የምትፈልገው ምንድን ነው ከኔ የምትፈልገው ምንድን ነው ከኔ የምትፈልገው ምንድን ነው በላይ ስፍራን የሰጠሁት ካንተ በላይ ለእኔ ያደረግኩት በእኔ እንዳልሰራ የጋረደ በመሃላችን ውስጥ የገባውን ግን የማትፈልገው ምንድን ነው ዛሬ ጨክኜ አስወጣዋለሁ ግን የማትፈልገው ምንድን ነው ከኔ የማትፈልገው ምንድን ነው ከኔ የማትፈልገው ምንድን ነው ከኔ የማትፈልገው ምንድን ነው ሁሌ ዙፋንህ ስር ወድቄ ቀልቤን ስል ጌታዬ ከኔ ደግሞ ይሁን ያንተ ተራ ከኔ የምትፈልገው ምንድን ጌታ ያንን ብለህ ለይተህ ብትነግረኝ ሁሉንም ሳልሳሳ እሰጣለሁ አብረን እንዘምር ከኔ የምትፈልገው ምንድን ነው ከኔ የምትፈልገው ምንድን ነው ከኔ የምትፈልገው ምንድን ነው ከኔ የምትፈልገው ምንድን ነው ግን የምትፈልገው እንደገና ከኔ የምትፈልገው ምንድን ነው ከኔ የምትፈልገው ምንድን ነው ከኔ የምትፈልገው ምንድን ነው ከኔ የምትፈልገው ከኔ የማትፈልገውስ ምንድን ነው ከኔ የማትፈልገው